ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እኔ በጣም ደህና ነኝ። ትንሽ ጠፍቻለሁ፣ ነገር ግን ከዚህ በኋላ እንደምመጣ ቃል ገባላችኋለሁ። ዛሬም እንግዲህ ሁላችንም በጣም የምንወደውና በብዙዎቻችን ዘንድ እንደ ቀዳሚ ምርጫ ማለትም ዴዘርት ሲባል እንደ ቀዳሚ ምርጫ አእምሯችን ውስጥ የሚመጣው ለፕሮግራም ማድመቅ የምንጠቀመው ህፃናት ልጆች አዋቂዎች እንዲሁም አዛውንት ድረስ በጣም ተወዳጅነት ያለውን ኬክ ነው። እንግዲህ ታዲያ ይሄ ኬክ በብዛትና በተደጋጋሚ በተወሰደ ቁጥር ጤና ላይ የሚያመጣው ከባድ የሆነ ችግር በጣም አሁን ላይ ጎልቶ እየታየ እንደሆነ ብዙ ጥናቶች ያሳያሉ። ታዲያ ይሄ ኬክ ከዛም አልፎ ገዳዩ በመባል እየታወቀ ይገኛልና አንዳንድ ካፌዎች ታዝባችሁ ከሆነ ሜኗቸው ላይ ሳይቀር ኬክ ኢዝ ዘ ኪለር እያሉ ታች ላይ መጻፍ ጀምረዋል። ኢቭን እያመረቱት ለህዝብ ያቀረቡትም ማለት ነው። ግን ሰዎች በትክክል የኬክን ገዳይነት እንዲያውቁ ለማስገንዘብ እንደዛ እያሉ መጻፍ ጀምረዋል እና የዚህን ኬክ ጉዳቱንም እንዲሁም ምን ላይ እንደሆነ ጉዳት የሚያመጣ በተጨማሪም ደግሞ ውስጡ ላይ ያሉ ኢንግሪዲየንቶችን በመተካት እንደሚቻል ጤናማ ለማድረግ አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ቆይታችሁ እንግዲህ ጠቃሚ ነገሮችን እንደምታገኙ ተስፋ አደርጋለሁ። አሁን ወደ ቪዲዮ ያልፋለሁ ማለት ነው። እንግዲህ እንዳልኳችሁ ይሄ ኬክ በውስጣቸው የሚያዛቸው ኢንግሪዲየንት የሚታወቁ ናቸው። እንደ ስኳር፣ እንቁላል፣ ወተት በተጨማሪም ደግሞ የገበታ ቅቤ ናቸው። በተጨማሪም ስኳርም በብዛት ሜን ኢንግሪዲየንት ከመሆኑም በላይ ሲራፕም ላይ የምንጠቀመው ስኳርን ስለሆነ ስኳር ደግሞ እንዳልኳችሁ በጣም ለጤና በጣም ከባዱን ነገር ብለን መውሰድ የምንችል አይነት ነገር ስለሆነ ይሄ ምንም የታወቀ ነገር ስለሆነ ማለቴ ነው። እሱ አሁን ላይ እንዴት መተካት እንደምንችልና ጤናማ የሆነ ኬክ እንዴት ማዘጋጀት እንደምንችል ነው የምናየው። እነዚህ አሁን የጠራሁላችሁ ኢንግሪዲየንቶች በጣም ለጤና ከባድ ናቸው ወይም ደግሞ ከባድ ጉዳት ያደርሳሉ ማለት ነው። ነገር ግን እነዚህ ማጣፈጫዎችን በመቀነስ ወይም ደግሞ የምናረገውን የስኳር መጠን በመቀነስ ካልሆነም ደግሞ በሌሎች አማራጮች በመተካት እንደ ተፈጥሮ ማር ያለ ማለት ነው። እንደ ተፈጥሮ ማር ማፕል ሲራፕ ወይም ደግሞ የኮኮናት ስኳርን በመጠቀም የስኳርን ቦታ መተካት የምንችል ሲሆን በተጨማሪም ደግሞ ቅባት ላይ ወይም ደግሞ የገበታ ቅባት ብለን የምንጠቀምበት ላይ በሱ ፈንታ አንሳቹሬትድ የሆኑ ፋቶችን ወይም ደግሞ እንደ ሰንፍላወር ኦይል በመጠቀም ሳቹሬትድ ፋት የሚባሉትን እንደ ቂቤ ያሉትን በማስወገድ ጤናማ ኬክ ማዘጋጀት ይቻላል ማለት ነው። በተጨማሪም ለጣዕም እንዲሁም ደግሞ ጤናችንን እንዳይጎዳ ከፈለግን ደግሞ አሁን ላይ ትሬንድ እየሆነ የመጣውን የፍራፍሬ ኬክን መጠቀም ይኖርብናል ማለት ነው። ታዲያ ይሄ ኬክ ከጤና ጥቅሙ ባሻገር እንዲሁም በብዙ ኒውትሪየንቶች የበለጸገ ስለሆነ ኢነርጂያችንን ቦስት ለማድረግ ወይም ደግሞ ተጨማሪ ኢነርጂ ለማግኘት እንግዲህ በልተንም ደስተኛ ሆነንም ሰሬሞናችንን ለማሳመር ከለርፉል ስለሆኑ እንደምታያቸው በጣም ነው የሚያምሩትና እነዚህን አይነት ኬኮች በመጠቀም ኬክ ገዳይ ነው የሚለውን ሐሳብ እንድንቀይርና ዘና ብለን ያመናል ወይም ደግሞ ጤናችን ላይ ችግር ያመጣል ሳንል ጤናማ የሆነ ኬክን እንደምታያቸው ምስሉ ላይ እንደዚህ አይነት ኬኮችን በመጠቀም ጤናማ እንድንሆን በተለይ ደግሞ ለልጆች ጥንቃቄ እንድናደርግ ልጆች ደግሞ ሞር ከአዋቂዎች በተሻለ ኬክ ላይ ያላቸው ፍላጎት ይታወቃል። በተለይ ደግሞ ዊፒድ ክሬም ተብሎ በሚሰሩ በታሸጉ ኬኮች የሚሰሩ ኬኮችን ባትሰጧቸው ይመከራል። ለልጆቻችሁ ጤና የምታስቡ ከሆነ ማለት ነው። እነዚህን በማድረግ ጤናማ የሆኑ ፍራፍሬዎችን በመስጠት ጣፋጮችን በተፈጥሮ በመተካት ጤናማ የሆኑ ኬኮችን መጠቀም ይቻላል። ነገር ግን በተጨማሪ እነዚህ ኬኮች ተጠቀሙ ምናልባት ክሬም ተጠቅማችሁ ደግሞ ወዲያውኑ ፍሪጅ ውስጥ ማታስገቡት ከሆነ ለልጆች እንዳስጣቸው ይመከራል። ፍሪጅ ውስጥ ከገባ ግን ትክክለኛ ሪፍሪጀሬተር ከሆነ ከ2 እስከ 3 ቀን መበላት እንደሚችል ነው ጥናቶች የሚያሳዩት። እንግዲህ እነዚህ መረጃዎች ሼር በማድረግ ላልደረሳቸው ሰዎች መረጃውን እንዲደርሳቸውና ጥንቃቄ እንዲያደርጉ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም።